ምዕራፍ 1 ታማኝነት። ታማኝነት ማለት ያለንን ስነ ምግባርና እሴት በተግባር ማሳየት ማለት ነው። የታማኝነት መርሆች ባህሪያት ታማኝነት፣ ቁርጠኝነት፣ የሌሎችን ሰዎች ችግር እንደራስ ማየት፣ አለመታበይ፣ ተጠያቂነትና ወጥነት ያለው ባህሪ ማሳየት ነው። ታማኝነት ማለት ያለንን ስነ ምግባርና እሴት በተግባር ማሳየት መቻል ነው። ሌላው ደግሞ ቁርጠኝነት ማለት ደግሞ ትክክል ነው ብለው ያመኑበትን ነገር ያለምንም ማመንታት በስራ ላይ ማዋል ነው። ሌላው የሌሎችን ሰዎች ችግር እንደራስ ማየት ማለት ደግሞ ከታማኝነት መርሆች ውስጥ አንዱ ሆነ የሌሎችን ሰዎች ችግር እንደራስ ማየት ወይም ደግሞ መመልከት መቻል ነው። ሌላው አለመታበይ እኔ ከሁሉም እሻላለሁ ብሎ ራስን ከፍ አለማድረግ ነው። ተጠያቂነት ማለት ደግሞ ለምናከናውናቸው ስራዎችና ድርጊቶች ኃላፊነት መውሰድ ነው። የመጨረሻው ደግሞ ወጥነት ያለው ባህሪ ማሳየት ማለት ደግሞ በግልም ሆነ በማህበረሰብ ውስጥ ተመሳሳይ ወይም ደግሞ ቋሚ አመል ወይም ደግሞ ባህሪ ማሳየት እንችላለን። ሌላው የታማኝነት መርሆችን የሚያከብሩ ሰዎች በሀገራቸው ታሪክ ይኮራሉ፣ ታማኝ ይሆናሉ፣ በሰዎች ዘንድ ደግሞ ተቀባይነት ይኖራቸዋል። ሌላው ደግሞ የታማኝነት መርሆችን የማይተገብሩ ሰዎች አንድ ሰው ከምንም ተነስቶ መጥፎ ባህሪ ሊይዝ አይችልም፣ ሊላበስ አይችልም። ከጊዜ በኋላ በሂደት የሚመጣ የባህሪ ታማኝነት ማለት ታማኝነት፣ ቁርጠኝነት፣ አለመታበይ፣ የሌሎችን ሰዎች ችግር እንደራስ ማየት፣ ተጠያቂነትና ወጥነት ያለው ባህሪ ማሳየት። ታማኝነት ማለት ያለንን ስነ ምግባርና እሴት በተግባር ማሳየት። ቁርጠኝነት ትክክል ነው ብለው ያመኑበትን ነገር ያለምንም ማመንታት በስራ ላይ ማዋል። የሌሎችን ሰዎች ችግር እንደራስ ማየት ከታማኝነት መርሆች ውስጥ አንዱ ሆነው የሌሎችን ሰዎች ችግር እንደራስ ማየት ወይም መመልከት ይችላል። አለመታበይ ማለት እኔ ከሁሉም እሻላለሁ ብሎ ራስን ከፍ አለማድረግ። ተጠያቂነት ለምናከናውናቸው ስራዎችና ድርጊቶች ኃላፊነት መውሰድ። ወጥነት ያለው ባህሪ ማለት ደግሞ በግልም ሆነ በማህበረሰቡ ውስጥ አንድ አይነት ወይም ደግሞ ተመሳሳይ ባህሪ ማሳየት። አምስትና 8